ሰላም እንላላችሁ። እግዚአብሔር የተመሰገነ እስካሁን ባለው ሰላም ነው። ዛሬው ላይ የት ያለ ነው። ጠላት በዚህ እንቅስቃሴ እያደረገ ነው። እኛ ደግሞ በጣም አስተማማኝ ቦታ ዟል። እንግዲህ አሁን የምታወት ሰላም የኑሮ ውድነቱና የብር ምንዛሬ ተመን መንግስት አዲስ መመሪያ ሊያወጣ ነው። ሰላም ጤና ይስጥልኝ የህይወት ኒውስ ተከታታዮች፣ እንኳን በሰላም ወደ ቻናላችን መጣችሁ። አዲስ ትኩስ መረጃዎችን ለማግኘት ሼር፣ ሰብስክራይብ እንዲሁም የኖቲፊኬሽን ምልክቷን በመንካት ቤተሰብ ይሁኑ። የኑሮ ውድነቱና የብር ምንዛሬ ተመን መንግስት አዲስ መመሪያ ሊያወጣ ነው። የኢትዮጵያ ኢኮኖሚ ማሻሻያ እርምጃዎች በገበያው ላይ ከፍተኛ የዋጋ ንረት እያስከተሉ ባሉበት በዚህ ወቅት መንግስት የሸማቹን ማህበረሰብ ጫና ለመቀነስ አዳዲስ የቁጥጥር ስልቶችን ይፋ እንደሚያደርግ ይጠበቃል። ወደ ኢትዮጵያ የምንዛሬ ተመን ሁኔታ ስንሄድ ዛሬም በባንኮችና በጥቁር ገበያው መካከል ያለው ልዩነት ሰፊ ሆኖ ቀጥሏል። የአሜሪካ ዶላር በባንኮች በ125 እና በ130 ብር መካከል ሲሸጥ በጥቁር ገበያው ግን በ145 ብር በላይ እየተመነዘረ ይገኛል። ይህ ልዩነት በአስመጪዎች ላይ የፈጠረው ተጽዕኖ በሸቀጦች ዋጋ ላይ በግልጽ እየታየ ነው። መንግስት እንደሰጠው ምላሽ የንግድና ቀጠናዊ ትስስር ሚኒስቴር ባልተገባ መልኩ ዋጋ በሚጨምሩ ነጋዴዎች ላይ እርምጃ መውሰድ መጀመሩን ገልጿል። በተለይም መሰረታዊ ፍጆታ ዕቃዎች እንደ ዘይት፣ ስኳርና ዱቄት ላይ የሚታየውን እጥረት ለመቅረፍ መንግስት በራሱ ግዢ ፈጽሞ ለማከፋፈል እያቀደ መሆኑ ተሰምቷል። ወደ ሌሎች ዋና ዋና ዜናዎች እናልፋለን። የአባይ ግድብና የኃይል ማመንጫ ስራዎች በታላቁ የኢትዮጵያ ህዳሴ ግድብ ላይ የተገጠሙ ተጨማሪ ተርባይኖች በቅርቡ ኃይል ማመንጨት እንደሚጀምሩ የውሃና ኢነርጂ ሚኒስቴር አመልክቷል። ይህ በሀገሪቱ እየታየ ያለውን የኃይል መቆራረጥ በከፍተኛ ሁኔታ እንደሚቀንስ ተስፋ ተጥሎበታል። የሰላም ስምምነቱንና የክልሎች ሁኔታን ስንመለከት በትግራይ ክልል የፕሪቶሪያን የሰላም ስምምነት ተፈጻሚነት ተከትሎ የተፈናቃዮችን ወደ ቀደመ ቀያቸው የመመለስ ሂደት በዝግታም ቢሆን ቀጥሏል። በሌላ በኩል የአማራ እና የኦሮሚያ ክልሎች አንዳንድ አካባቢዎች አሁንም የጸጥታ ስጋቶች በመኖራቸው ሰላማዊ መፍትሄ እንዲፈለግ የሃይማኖት አባቶችና የሀገር ሽማግሌዎች ጥሪ እያቀረቡ ይገኛሉ። በጎጃም ቢጀን አካባቢ ግጭት አጋጠመ። በአማራ ክልል በተከሰተው የጸጥታ ችግር ምክንያት ላለፉት 5 ወራት ተዘግቶ የቆየው የሞጣ ባህር ዳር ዋና መንገድ በሚቀጥሉት ጥቂት ቀናት ለአገልግሎት ክፍት እንደሚደረግ ምንጮች ጠቆሙ። የምስራቅ ጎጃም ዞን በክልሉ መቀመጫ የባህር ዳር ከተማ የሚያገናኘው ይህ መንገድ በመንግስት ጸጥታ ኃይሎች እና በፋኖ ታጣቂዎች መካከል በተቀሰቀሰው ግጭት ምክንያት ተዘግቶ መቆየቱ ይታወሳል። የመንገዱ መዘጋት በዞኑ ነዋሪዎች የዕለት ተዕለት እንቅስቃሴና የንግድ ልውውጥ ላይ ከፍተኛ ኢኮኖሚና ማህበራዊ ጫና አሳድሮ ቆይቷል። የሸቀጦች አቅርቦት መስተጓጎል እና የሕክምና እንዲሁም ሌሎች መሰረታዊ አገልግሎቶችን አለማግኘት ህዝቡን ለከፋ ችግር ዳርጎት እንደነበር የአካባቢው ነዋሪዎች ሲገልጹ ቆይተዋል። ለጉዳዩ ቅርበት ያላቸው ምንጮች እንደገለጹት በአሁኑ ወቅት የሀገር መከላከያ ሰራዊት በአካባቢው የሰፈረ ሲሆን መንገዱን ደህንነቱን በጠበቀ ሁኔታ ለማስከፈት ዝግጅት አጠናቋል። በዚህም መሰረት በ2 ወይም በ3 ቀናት ውስጥ መስመሩ ለትራንስፖርት አገልግሎት ክፍት ይደረጋል ተብሎ ይጠበቃል። በሌላ በኩል የሞጣ ባህር ዳር መስመር መከፈት ተስፋ በተሰጠበት በዚህ ወቅት በዚሁ ዞን በቢቸና አካባቢ ዛሬ በመንግስት የጸጥታ ኃይሎችና በታጣቂዎች መካከል የተኩስ ልውውጥ እና ግጭት ሲደረግ መዋሉ ተሰምቷል። ነዋሪዎች እንደገለጹት በሁለቱ አካላት መካከል የነበረው ውጊያ ቀኑን ሙሉ የዘለቀ ሲሆን በሰውና በንብረት ላይ ስለደረሰው ጉዳት እስካሁን የተረጋገጠ ዝርዝር መረጃ አልወጣም። በአማራ ክልል ያለው የጸጥታ አለመረጋጋት አሁንም በልዩ ልዩ የአካባቢዎች አልፎ አልፎ የሚከሰት ሲሆን መንገዶች መዘጋትና መከፈት የዚሁ የጸጥታ ሁኔታ ውጤት መሆኑን ገልጸዋል። የኢትዮጵያ የባህር በር ጥያቄ ከሉዓላዊነት በላይ የህልውናና የደህንነት ጉዳይ ነው ተባለ። የኢትዮጵያ አየር ክልል ደህንነት ሊረጋገጥ የሚችለው ህጋዊ መብቶችን በቅርብ ርቀት በሚገኙና አስተማማኝ በሆኑ የባህር በር አማራጮች መደገፍ ሲቻል ብቻ መሆኑን ተመራማሪዎች ተናግረዋል። ኢትዮጵያ እያነሳች ያለችው የባህር በር ጥያቄ ከቀላል የህግና የሉዓላዊነት ክርክር በዘለለ ሀገሪቱ በሰማይ ላይ ያላትን የሉዓላዊነት መብት በተግባር ለመጠቀም ወሳኝ የሆነ ኦፕሬሽን እና የሎጂስቲክ ቅድመ ሁኔታ መሆኑን ተመራማሪዎች ገለጹ። በይዛው እሸቱና ብርሃኑ አበበ የተባሉ ተመራማሪዎች ባወጡት አዲስ ጥናት ጽሑፍ የኢትዮጵያ አየር መንገድ እንደ ሀገር የጀርባ አጥንትና የዲፕሎማሲ ድል ሆኖ እያገለገለ ቢሆንም አስተማማኝና ቅርብ የባህር በር አለመኖር ሀገሪቱን ለከፍተኛ ስጋት እየዳረጋት መሆኑን አመልክተዋል።
አየር መንገዱና የሎጂስቲክ ፈተና በ2016 እና በ2017 በጀት ዓመት 7.6 ቢሊዮን ዶላር ገቢ ያገኘው ከ19 ሚሊዮን በላይ መንገዶችን ያጓጓዘው የኢትዮጵያ አየር መንገድ ለሀገሪቱ ኢኮኖሚና ዲፕሎማሲ ወሳኝ ሚናን ይጫወታል። ነገር ግን ተመራማሪዎቹ እንደሚሉት የግዙፍ ተቋም ነዳጅ የመውጫ ዕቃ እና ድንገተኛ ማረፊያዎችን ለማግኘት በጎረቤት ሀገራት መልካም ፈቃድ ላይ የተመሰረተ መሆኑን ትልቅ ክፍተት ፈጥሯል ብለዋል። የአሰብ ወደብ መጥፋት የባህር ዳርቻን ብቻ ሳይሆን ለረጅም ዓመታት የተገነባው የሎጂስቲክስ ሰንሰለትን እንደበጠሰው ጥናቱ ያካትታል። በጅቡቲ ላይ የተጣለው ከመጠን ያለፈ ጥገኝነት፣ በሶማሊያ ያለው የፖለቲካ አለመረጋጋት እንዲሁም በሱዳን የተቀሰቀሰው ግጭት የአየር ክልሎችን አስተማማኝ ጥያቄ ምልክት ውስጥ ከቷል። ጥናቱ እንደሚያብራራው ዓለም አቀፍ ሕጎች ለአንድ ሀገር የአየር ክልል ሉዓላዊነት ቢሰጡም ይህንን መብት በተግባር ለመጠቀም ግን አስተማማኝና በቅርብ ርቀት የሚገኝ የባህር በርና የሎጂስቲክ መሰረት ልማት ያስፈልጋል። የአሰብ ወደብ ጉዳይ የታሪክ ርዕስ ጥያቄ ብቻ ሳይሆን ዘመናዊ መንግስት ህልውናን ለማስቀጠል የሚያስፈልገው ስትራቴጂያዊ ግዴታ ነው ሲሉ ተመራማሪዎች ይከራከራሉ። የኢትዮጵያ ፍላጎት የግዛት መስፋፋት ሳይሆን ዓለም አቀፍ የንግድና ደህንነት ስርዓቷን ከአደጋ ለመጠበቅና ከጎረቤት ሀገራት የፖለቲካ ተጽዕኖ ነፃ የሆነ የኦፕሬሽን አቅም ለመገንባት ያለመ መሆኑን ጥናቱ አጽንኦት ይሰጣል። በማጠቃለያም የኢትዮጵያ አየር ክልል ደህንነት ሊረጋገጥ የሚችለው ህጋዊ መብቶችን በቅርብ ርቀት በሚገኙና አስተማማኝ በሆኑ የባቡር አማራጮች መደገፍ ሲቻል ብቻ መሆኑን ተመራማሪዎቹ አሳስበዋል። በሆሮ ጉዱሩ ወለጋ በታጣቂዎች የተገደሉት የኦርቶዶክስ ካህናት አስከሬን እስካሁን አልተገኘም። በኦሮሚያ ክልል ሆሮ ጉዱሩ ወለጋ ዞን ታጣቂዎች አግተው ከወሰዷቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አገልጋዮች መካከል ሁለቱ የተገደሉ ሲሆን አስከሬናቸው እስካሁን አልተገኘም። ጥቃቱ የተፈጸመው ህዳር 21 ቀን 2016 ዓ.ም ካህናቱ በ24 ማርያም ዓመታዊ ክብረ በዓል ወደ ሻምቡ ከተማ በመመለስ ላይ ሳሉ ነው። ታጣቂዎቹ ተሽከርካሪውን አስቆመው በያዙት የስም ዝርዝር መሰረት ከተሳፋሪዎቹ መካከል የተወሰኑትን በመለየት ወደ ጫካ እንደወሰዷቸው የዓይን እማኞች አረጋግጠዋል። በዚህ ጥቃት የሆሮ ጉዱሩ ሀገረ ስብከት ዋና ኃላፊ መላከ ኤዶም ቀሲስ ዳጉማ ዱፋ እና ቀሲስ ሳሌ ኑሙምሳ የተገደሉ ሲሆን አብረዋቸው ታግተው የነበሩ ሌሎች ሁለት ካህናትም ተለቀዋል። ጥቃቱ አስቀድሞ ታቅዶ በስም ዝርዝር የተፈጸመ መሆኑ የተገለጸ ሲሆን እማኞቹ ድርጊቱን የፈጸሙት የኦሮሞ ነጻነት ሰራዊት አባላት መሆናቸውን ተናግረዋል። ሻምቡ ከተማ አስተዳደር ግድያውን አረጋግጦ ተጠርጣሪዎች በቁጥጥር ስር መዋሉን ገልጸዋል። ቤተክርስቲያኗ ለሟቾቹ የመታሰቢያ ጸሎት ብታደርግም አስከሬናቸው በመጥፋቱ የቀብር ስነ ስርዓት መፈጸም አልተቻለም። በዚህ ላይ የተቀሰቀሰው ግጭት ለኢትዮጵያ የቅባት ተደራሽነት የማስጠንቀቂያ ደወል መሆኑ ተገለጸ። ይህ ቀውስ የጂኦፖለቲካ ጉዳይ ብቻ ሳይሆን በኢትዮጵያ የሸቀጣሸቀጦች ዋጋ፣ የነዳጅ አቅርቦት ላይ ከፍተኛ ተጽዕኖ እንዳለው ኢትዮጵያ ግጭት ለማብረድ የዲፕሎማሲ ስራ መስራት እንዳለባት ተመክሯል። በሶማሊላንድ አውዳል ክልል እና በዘይዳ የባህር ዳርቻ የሀገረሻው አለመረጋጋት ተራ የጎሳ ግጭት ሳይሆን የኢትዮጵያን የባህር በር የማግኘት ስትራቴጂካዊ ፍላጎት በቀጥታ የሚፈታተን መሆኑን ሳሚ አህመድ የተባሉ ተመራማሪ ባወጡት ትንታኔ በጽሑፍ አስጠነቀቁ። እንደ ጽሑፉ ገለጻ ላለፉት 3 አስርት ዓመታት ኢትዮጵያ በኢኮኖሚያዊ ፖለቲካዊ ተጋላጭነት ውስጥ የቆየች ሲሆን ይህንን ለመቀየር የተጀመረው የባቡር የማስፋፋት ጥረት አሁን በዘይላ በተፈጠረው ቀውስ አደጋ ላይ ጥሎታል። በአካባቢው በኢሳና በጋዱቡ ማህበረሰቦች መካከል የተቀሰቀሰና በፓርላማ የጎዳና ላይ ግጭት እንዲሁም በሚሊሻዎች እንቅስቃሴ የታጀበው ይህ ቀውስ በባህላዊ ውዝግብ የጀመረ ቢሆንም አሁን ግን ቀጠናዊ መልክ እየያዘ መጥቷል። ኢትዮጵያ እንደ አውሮፓውያን አቆጣጠር በጃንዋሪ 2004 ለጀመረው የባህር በር ስምምነት ሂደት ከባቢ ኢልማን ደብ ወሽመጥ በ50 ኪሎ ሜትር ርቀት ላይ የሚገኘው ዘይላ ቁልፍ ቦታ ናት። ይህ ስትራቴጂካዊ ኮሪደር ከአስተዳደር ቁጥጥር ውጭ መሆኑ የኢትዮጵያ የቀረጸችው የማይታይም ስትራቴጂ አዋጭነት ጥያቄ ምልክት ውስጥ ይከታል ብለዋል። ትንታኔው እንደሚያመለክተው ጅቡቲ ኢትዮጵያ በወደቦች ላይ ያላትን ጥገኝነት እንደ መልካም አጋጣሚ በመጠቀም በተዘዋዋሪ ጫና ልትፈጥር ትችላለች የሚል ስጋት በኢትዮጵያ በኩል አለ። ምንም እንኳን ጅቡቲ ጣልቃ ገብነት እንደሌላት ብትገልጽም አንዳንድ ታጣቂዎች ከጅቡቲ የፖለቲካ ሊቃን ድጋፍ እንደሚያገኙ የቱርክ እንዲሁም የኳታር የጦር መሳሪያዎች በአካባቢው እየታዩ መሆኑን ያረጋገጡ መረጃዎች ይጠቁማሉ።
በተጨማሪም ግብጽ፣ ጅቡቲ፣ ኤርትራና ሱዳን የፈጠሩት ጥምረት ጠንካራና የባህር በር የሌላት ኢትዮጵያን እንደ ስጋት ስለሚመለከቱ ሁኔታውን ሊያወሳስቡት እንደሚችሉ ተመልክቷል። በተለይም ግብጽ በአባይ ግድብ ላይ ካላት አቋም በተጨማሪም በባህር በር በኩል ችግር በመፍጠር ኢትዮጵያን በመቀስ የመክበብ ስልትን እየተከተለች ሊሆን እንደሚችል ተመራማሪዎች ጠቁመዋል። ይህ ቀውስ የጂኦፖለቲካ ጉዳይ ብቻ ሳይሆን በኢትዮጵያ የሸቀጦች ዋጋ፣ የነዳጅና የመድኃኒት አቅርቦት ላይ ቀድሞ ስላለው የኢትዮጵያ ግጭቱን ለማብረድ የዲፕሎማሲ ስራ መስራት እንዳለባት ተመክሯል። የኢትዮጵያ በአውዳል ክልል የሚገኙ ማህበረሰቦቻችን በመወያየት ግጭቱን ማብረድ እንደሚገባትና ከጅቡቲ ጋርም ግልጽ እና ጠንካራ ውይይት በማድረግ የሶማሊላንድ መረጋጋት የሚያፈርስ ማንኛውም እንቅስቃሴ በሁለት ግንኙነት ላይ መዘዝ እንደሚያመጣ ማስገንዘብ እንዳለባት ጽሑፉ አሳስቧል። የሱዳንን ጦርነት ለማስቆም የኤርሴፍን የአቅርቦት ሰንሰለት መቋረጥ ያስፈልጋል ሲሉ ፕሬዝዳንት ኢሳያስ አፈወርቂ ተናገሩ። የኤርትራ ፕሬዝዳንት ኢሳያስ አፈወርቂ በሱዳን ያለው ጦርነት ለማስቆም የሚደረገው ጥረት የኤርሴፍ የአቅርቦት ሰንሰለት ከማቋረጥ መጀመር እንዳለበት አሳሰቡ። ለኤርሴፍ የጦር መሳሪያና ቅጥረኛ ወታደሮች በገፍ ያቀረቡለት በሱዳን ውስጥ ተኩስ አቁም ለማድረግ መሞከር ትርጉም ያላቸው ነው ሲሉ ገልጸዋል። ፕሬዝዳንቱ ይህን የገለጹት ባለፈው ሳምንት በሳውዲ አረቢያ በነበሩበት ወቅት አልታየር ከተሰኘው የሀገሪቱ ጋዜጣ ጋር ባደረጉትና ዛሬ ለንባብ በበቃው ቃለ ምልልስ ነው። ከአልጋ ወራሽ መሐመድ ቢን ሳልም ጋር በነበራቸው ቆይታ በሱዳን ውስጥ ባለው ቀውስ የአፍሪካ ቀንድ እየጨመረ በመጣው ወታደራዊ እንቅስቃሴና በቀይ ባህር ደህንነት ላይ ውይይት ማድረጋቸውን የተናገሩት ፕሬዝዳንቱ ጨምረው የሱዳን ጦርነት እየተራዘመ የመጣው የውጭ ጣልቃ ገብነት በመኖር ነው ብለዋል። በዚህ ቃለ ምልልሳት በተቀናቃኛቸው አርሴፍ በጎረቤት ሀገራት በኩል በምድር በባህርና በጦር መሳሪያዎችና ቀጥተኛ እየገቡ መሆኑን ያሳወቁት ፕሬዝዳንት ኢሳያስ በዚህ ቃለ ምልልሳቸው ለተቀናቃኛቸው አርሴፍ በጎረቤት ሀገራት በኩል በምድር በባህርና በአየር ጦር መሳሪያዎችና ቀጥተኛ እየገቡ መሆኑን ያስታወቁት ፕሬዝዳንት ኢሳያስ በዚህ የተነሳ በሱዳን ውስጥ ያለው የጅምላ ግድያ፣ የሴቶች ጥቃት፣ ዝርፊያና ሌሎች ውድመቶች መከሰታቸውን አስረድተዋል። ሲቀጥሉም የሱዳን ቀውስ አሁን በተጀመረው አይነት ተነሳሽነት አይፈታም ያሉ ሲሆን ዓለም አቀፍ ማህበረሰብም ለተፋላሚዎቹ ለአንደኛው የሚደረገውን ወታደራዊ ድጋፍ ቸል ማለቱ ታማኝነቱን ጥርጣሬ ውስጥ እንደሚከተው አስታውቀዋል። ፕሬዝዳንት ኢሳያስ በቃለ ምልልሳቸው ሳውዲ አረቢያ በአፍሪካ ቀንድና በቀይ ባህር አካባቢ ያለውን ውጥረት ለመፍታት ገለልተኛ ወሳኝ ሚና መጫወት ይገባታል፣ አመራሩ ትንሽ የሚመስሉ ነገር ግን በቀጠናው ትልቅ አፍራሽ ሚና ያላቸው አካላት መለየት ይኖርበታል ብለዋል። ከመሐመድ ቢን ሳልም ጋር በነበራቸው ቆይታ በሱዳን በቂ ቁጥጥር ያልተደረገባቸው የውጫዊ ጣልቃ ገብነቶች በተመለከተ በዝርዝር መወያየታቸውንም አስታውቀዋል። ዛሬ ጠቅላይ ሚኒስትር አብይ አህመድ እና የህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ የተፈራረሟቸው 3 ነጥቦች ምንድናቸው? ከ2011 ወዲህ አንድ የህንድ ጠቅላይ ሚኒስትር ወደ ኢትዮጵያ ሲመጡ የመጀመሪያ በሆነው በዚህ ታሪካዊ ጉብኝት በሁለቱም መሪዎች ፊት የተፈረሙ ስምምነቶች በቴክኖሎጂ፣ በሰላም ማስከበርና በንግድ ዘርፎች ላይ ያተኮሩ ናቸው። አንደኛ፣ በኢትዮጵያ የውጭ ጉዳይ ሚኒስቴር ውስጥ ዘመናዊ የመረጃ ማዕከል ዴታ ሴንተር ለመገንባት የሚያስችል ስምምነት ተፈርሟል። የስምምነቱ ዋና ጭብጥ የኢትዮጵያ ዲፕሎማሲያዊ መረጃ ስርዓትን ለማዘመን እና በቴክኖሎጂ የተደገፈ ዲፕሎማሲን ለማራመድ ወሳኝ ሚና ይኖረዋል። ሁለተኛ፣ በተባበሩት መንግስታት ድርጅት የሰላም ማስከበር ተልዕኮ ስምሪትና ስልጠና ላይ በጋራ ለመስራት የሚያስችል ስምምነት ተደርጓል። ህንድና ኢትዮጵያ በዓለም አቀፍ የሰላም ማስከበር ተልዕኮች ላይ ትልቅ ተጽዕኖ ያላቸው ሀገራት እንደመሆናቸው የትብብሩ የአፍሪካ ቀንድና የቀይ ባህር ጨምሮ ቀጠናዊ ደህንነትን ለማረጋገጥ ያላቸውን አቅም እንደሚያስተባብር ይታመናል። ሶስተኛው፣ በጉሩ ጉዳዮችና የጋራ ትብብርና አስተዳደራዊ ድጋፍ ለማድረግ የሚያስችል ስምምነት ተፈርሟል።